በእውነት ማን ነገራቸው? በምድር ላይ ከሚገኙ ማዕድናት መካከል አንዳንዱ ከጠፈር ላይ በግጭትና በታላቅ ፍንዳታዎች እንደነሱም አገላለጽ ከሌሎች ዓለማት ክፍል የመጡ ማዕድናት እንደሆኑ ያስረዳሉ። በዛው መልኩ ሳይንስ ይህን በጥናቱ አምኖ አረጋግጧል። ነገሩ እንዲህ ነው። ለእነዚህ ሰዎች ይህን ጥበብ ማን አስተማራቸው? ማንስ ነገራቸው? ከማንስ አዩት? በአብዛኞቹ በሚስማሙበት ሐሳብ ከተመለከትነው እነዚህ ህዝቦች በትውልድ የጠቢቡ ሰለሞን ልጆች ናቸው። ልጅ አባቱን ይመስላል በሚለው በሀገሬው ምሳሌ እነዚህም ሰዎች ከአያቶቻቸው ትውልድ የጠቢቡ ሰለሞን ዘሮች ናቸው። በዓለም ላይ ሁሉ ፍጥረት በአሁኑ ዘመን የአዳም ልጆች ሲቀጥልም የኖህ የትውልድ ልጆች እንደሆኑ ይታወቃሉ። የሰሎሞናዊ ስርወ መንግስትም አስቀጣይ ትውልዶች አክሱማውያን እንደሆኑ በማስረጃነት ይቀርባል። በመሆኑ የጥበብ መሻት ልባቸውን የነደፋቸው አያቶቻችንም በእውነታው በኩል ቆመው መጽሐፍ እንደሚል የጥበብ መጀመሪያ እግዚአብሔርን መፍራት ነው። በመንፈሳዊነታቸውም በመጠንከር ያን ያህል የረቀቀ ምስጢርን ሊያውቁና ሊረዱ ችለዋል። እናም በጥንታዊ መጻሕፍቶቻቸው በበሬና በበግ ቆዳ በተሰሩ ብራናዎቻቸው ላይ ከምንኖርባት ምድር ውጭ ከሌላ ዓለማት የመጡ ማዕድናት እንዳሉ ተናግረዋል። ጥንታዊ መዝገቦቻቸውም ይህንኑ አስፈረዋል። እኒህ የከበሩ ማዕድናትም ያላቸውን ድብቅ ጥበብ በመንፈሳዊነት አውቀው በጥንቃቄ በጠቅለል ብራና መዝገቦች አስቀምጠዋል። ከነዚህም መካከል አንዱ ጳሺድ የሚሉት ነው። ብዙ ጊዜ ይህ ድንጋይ ከሌሎች ዓለሞችና ከዋክብት በፀሐይ ነጸብራቅ ተከፍሎ ወደዚህ ዓለም የወደቁና ተበታተኑ ድንጋዮች እንደሆኑ ተገልጿል። ታዲያም እኒህ አለቶች ወይም በእነሱ አጠራር የከበሩ ማዕድናት አብዛኛቸውን ጊዜ መልካቸው የሚለዋወጥና እኒህ ማዕድናት ከባድ ስለሆኑ በሰዎች ላይም ሆነ በእንስሳት ላይም የሚያስከትሉት አደጋ ከፍተኛ በመሆኑ ራቅ ባለ ቦታ መቀመጥ እንዳለባቸው ወይም ሰዎች በሚኖሩበት አካባቢ ራቅ ባለ ስፍራ እንዲኖሩ እንጂ በአካባቢ መኖር መቀመጥም እንደሌለባቸው ጽፈዋል። በጥቅልሎቻቸውም ላይም ይህ በሰው ጤና ወይም ሕይወት ላይ አደገኛ እንደሆኑና ከፍተኛ የሆነ ጉዳትም የሚያደርሱ መሆናቸውን ገልጸዋል። በእነዚህም የጥፋት ጥበብ እንዳለ ገልጸዋል። በዓለም አቀፍ በስፔስ ሳይንስ አማካኝነት በናሳ ተቋም ስርም ከሌሎች ዓለማት በድንገታዊ ወይም በግጭታዊ ምክንያት አስትሮይዶች ወይም ሜትሮይድ በመባል እንደሚጠሯቸውና በእነሱ ላይ ጥልቅ የሆነ ጥልቅ ምርምር እንዳደረጉ ይገልጻሉ። በመሬት ላይም ዛሬም ወይም ትላንት ሳይሆን እጅግ ከበርካታ ዓመታት በፊት እንደሆነ ሳይንሱ ያስቀምጣል። እንቆጳዚዮን እንቁ አልማዝ የከበረ ድንጋይ ከድንጋዮች መካከል የነጠረ መልኩ እንደ መጽሔት ልክ እንደ መስታወት የጠራ የተፈጥሮ ባህሪ የሚያንጸባርቅና የሚያስደስት ነው። ስሙም እንቆጳዚዮን ብሂል እንቆ ባህሪ ይባላል። እብነ ሰንፔር የከበረ ድንጋይ ማለት ነው። አበነ ደነገ ጠነከረ ድንጋይ ሆነ የግዕዝ ቃል ነው። እባኔ ጥንክርና እብነ ጠንካራ የሆነ እብነ ኮክ ነው። ይህ በመጽሐፍ ቅዱስ ውስጥ ያለ ቃል ነው። እንዲህም ይላል፣ እኔም እልሃለሁ አንተ አለት ነህ፣ በዚህችም አለት ላይ ቤተክርስቲያን እንሰራታለሁ ተብሎ የተጠራው ቅዱስ ጴጥሮስ ነው። የገሃነም ደጆችም አይችሏትም። የመንግስተ ሰማያት መክፈቻ ሰጥሃለሁ። በምድር ያሰርከው ሁሉ በሰማያት የታሰረ ይሆናል፣ በምድርም የምትፈታ ሁሉ በሰማያት የተፈታ ይሆናል። በማቴዎስ ወንጌል 16 ከቁጥር 18 ላይ ይገኛል። ቅዱስ ሉቃስ ወንጌልም ላይም እንዲህ የሚል እናገኛለን። መምህር ሆይ ደቀ መዛሙርትን ገሥጻቸው ያሉት ነበሩ። እርሱም መልሶ እንዲህ አላቸው፣ እነዚህ ዝም ቢሉ እንኳ እኒህ ድንጋዮች ይጮሃሉ። አልፋ የመጀመሪያው የአርያና አምሳል የሆነ ነጭ ድንጋይ ነው። በሮሃ ድንጋይ ጠርበህና አለስልሰ የእግዚአብሔርን ስምና እግዚአብሔር የሚወደውን ትእዛዛቱን ጻፍበትና በምትጸልይበት ቦታ በክብር አስቀምጠው። እግዚአብሔር ስዕለትን ይፈጽምልሃል። ድል ለነሳው ስውር መናን እሰጠዋለሁ፣ የብርሃን መጽሐፍንም እሰጠዋለሁ። በዚያ መጽሐፍ ውስጥም ከተቀበለው በቀር ማንም የማያውቀው የሌለ አዲስ ስም ተጽፎበታል። ይህን በዮሐንስ ራእይ ላይ የምናገኘው ነው። አባቶችም ምስጢሩን እንዲህ ነው ይሉናል። ድል ለነሳው ከተሰወረ መና እሰጠዋለሁ፣ ነጭ ድንጋይን እሰጠዋለሁ። በድንጋዩም ላይ ከተቀበለው በቀር አንድስ እንኳን የሚያውቅ የሌለ አዲስ ስም ተጽፎበታል። የተባለው ድንጋይ መልኩ የተነደፈ ጥጥ ወይም
የተከመረ በረዶ ይመስላል። ንጣቱ በጣም የደመቀ ነው። እርሱን አስጠርበ ጽላት አድርገ የእግዚአብሔርን ስም ብትቀርጽበትና 10 ትእዛዛትን ብትጽፍበት በክብርም ብታስቀምጠው ከምትፈራው ነገር ይጠብቅሃል፣ ስዕለትንም ይፈጽምልሃል። የእግዚአብሔርም በረከት ድንጋዩ ባለበት ይኖራል። የማዕድኑ ስም ነው። ቆይ ግን እንደዚህ አይነት ነገር ሲወራ ሰምታችሁ ታውቃላችሁ? እኔ ግን ትዝም አይለኝም። የዚህም ማዕድናት ክብሩ እንዲህ ነው። የኖረና የሚኖር የሰውም አምሳል የሆነ ድንጋይ ነው። ይህ ድንጋይ እንደ ሙዳይ ወይም እንደ አገልግል መስሎ ክብ ነው። ዙሪያውም በቀይ በአረንጓዴ ቀለም የተከበበና የተሸለመ ነው። በየጊዜውም ሲታዩ ለዓይን እንግዳ ነው፣ ይታደሳል። በዚህ ድንጋይ ላይ የእግዚአብሔርን ስም ከላይ የሀገሩን ስም በታች አድርገ በምታስቀምጥበት ቀርጸ ጽፈ ሐውልት ሰርተ ስትጨርስ መደምደሚያ አድርገው። እንደዚህ አድርገ ያስቀመጥኸው እንደሆነ ከተማ ደማቅ ሰላም የበዛበት ሰው የማይቸገርበት ጦሙን የማያድርበት ይሆናል። ለሰው ሁሉ ፍቅርና ሰላምን፣ ዕድሜንና ጤናን፣ ሀብትንና በረከትን የሚያድል ነው። ለዚህ ድንጋይ ከእግዚአብሔር ዘንድ የተሰጠው ጸጋ የሰው ልጆች እንዲጋሩትና እንዲጠቀሙበት እግዚአብሔር አስቀድሞ ፈቅዷል። በዚህ የእግዚአብሔር ምስጢር አለ። የእግዚአብሔርን ጥበቡን ላስተዋለና ለተመራመረ ግን ምስጢሩ ግልጽ እንዲሆን እግዚአብሔር ፈቅዷል። ጥበብ ከዳርቻ እስከ ዳርቻ ድረስ ደህና ሆና ትደርሳለች፣ በቸርነቷም ሁሉን ትሰራለች። እኔም ከጎልማሳነቴ ጀምሮ ወደድኳት ፈለግኳትም፣ ለእኔም ሙሽራዬ አድርጌ ወስዳት ዘንድ ወደድኩ። ደምግባቷንም ወደድኩ፣ የዝምድናዋንም ቸርነት ወደ እግዚአብሔር ያቀርባልና ሁሉን የሚገዛ እርሱ ወደዳት። የእግዚአብሔርንም ምስጢር ለማወቅ መካር ናትና የሥራውም ወዳጅ ናትና ብሎ ይናገራል ጠቢቡ ሰለሞን። ይህን የተናገረው እንዳንተ ያለ ጥበበኛ አይኖርም የተባለለት ጠቢቡ ሰለሞን ነበር። ድንቅ ድንጋይ ነው። በግዕዙ እጉለ ቤተ መስቀል ይባላል። ግማደ መስቀል የሆነ 4 ቀዳዳዎች አሉት። በቀዳዳዎቹ ውስጥ የቢጫ ወርቅ ሐብል አስገብተ ብትይዘው ያየ ሁሉ ያከብረሃል። በነጭ ወርቅ ሐብል አስቀብተ ተንተርሰ የተኛው እንደሆነ ሆህተ ገነት ተከፍቶ ታያለ። የእግዚአብሔርን ክብር በሩቅ ያሳያሃል። ሰው ነፍስና ስጋው ሲለያይ ከዓለት ውስጥ ከወጣ ጸበል ጋር አሳድረ በበድኑ አፍንጫ ጠበሉን በቀዳዳው አሳልፈ ክተተበትና ከወገቡ ላይ እሰርለት፣ አይፈርስም። አስደናቂ የሆነ ክቡር ድንጋይ ነው። በዚህ የድንጋዮች ጥበብ ይከብራል። ጥበብ ለአእባን የሚለው ቃል ሰሚ የሆነ ያስተውል፣ አይቶም ይመልከት። እግዚአብሔር ለፈጠረው ፍጥረት ሁሉ እንደ ዕጣ ክፍሉ ጸጋውን ሰጥቶታልና የሰው ልጆችም የሌላውን ዕድል ለመጋራት ነፃ አእምሮ ተሰጥቷቸዋል። መምረጥ የራሳቸው ነው። ተስፋን የሚፈጽም የእግዚአብሔርንም ቸርነት የሚያሳይ ክቡር ድንጋይ እብነ መለኮት ይባላል። መልኩ ቀያቴ ነጭ ነው። ብዙ ጊዜ ከምድር ውስጥ ነው የሚገኘው። ይህ ድንጋይ ባለበት የሚመነጭ ውሃ የፈላ ይሆናል። ደግሞ ድንጋዩ ከምንጩ ራቅ ያለ ከሆነ ውሃው ለብ ያለ ይሆናል። በእጅህ ብትነካው ያቃጥልሃል። በጉጠት አውጥተ እንደ ገበታ ጥረበው፣ ይጠረባል። ለታቦት ብታደርገው በዚያ የእግዚአብሔር በረከትና ረድኤት ይታያል። ልብስ አታልብሰው፣ በእንጨትም ላይም አታስቀምጠው፣ ያቃጥለዋል። ነገር ግን በድንጋይ ጠረጴዛ፣ በድንጋይ መንበር ላይ አስቀምጠው። እሱ ባለበት ሁሉ የሚገኙ ዕቃዎች ይሞቃሉ። ክቡር የሆነ እብነ መለኮት የተባለ ነውና አክብረ ያዘው። በእርሱም ብዙ ድንጋዮች ጥበብ አለ። የእግዚአብሔር መንፈስ ባለበት ሁሉ የጥበብ ምስጢር አለና የድንጋዮችና የዕንቁ ጥበብ አስተውሎ ለተመራመረ ተመልክቶም ላየና ላወቀ ብልህ ሰው የጥበብ ምስጢር ይኸው ተገለጠ። ስለ እርሱ ማስተዋል ጥበብም ከበረች፣ ከፍ ከፍም አለች። አእማን ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ። ይህች ከእግዚአብሔር ዘንድ ሆነች። ከእግዚአብሔር ዘንድ ጥበብ ለዓይናችንም ድንቅ ናት። ይህን የተናገረው ልበ አምላክ የተባለ 7 ሀብታት ያሉት ቅዱስ ዳዊት ነበር። ከእኛ ጋር ሰው የሆነውን አምላክ ምሳሌው ሆኖ የተነገረለት የማዕዘን መደምደሚያ ድንጋይ ነውና ለታቦት የሚሆን የታመነ ድንጋይ ነው። ሰው ጠርቦ የተወው ይመስላል። አልፋ ኦሜጋ ብለህ ጻፍበትና በክብር አኑረው። በሐሳብ ጭልጥ ብሎ የነበረው ሰውዬም ነቃ። አሁን ድረስ ግን በፊቱ ላይ እንባይ ጠብ ይል ነበር። ክፍል 2 ይቀጥላል። ሰለሞን ጥበብን ለማግኘት የጸለየው ጸሎት። ይህን ቪዲዮ በኮመንት መጀመሪያና
በዲስክሪፕሽን ቦክስ ላይ ይገኛል፣ ይመልከቱ። በመንፈስ ነክተን በንቃተ ህሊና ጥበብ እንጓዛለን። ገብረ ሰንፔር ቲዩብ